ሰርታ በየሰው ቤቱ ልብስ አጥባ በየጋራዥ ሽርጥ አጥባ እንጀራ እያስረከበች በየሆቴሉ እዚች ሀቡ እንጀራ ጋግሬ ያሳድጌሻለሁና በሆነ ባልሆነ ደበድብሻለሁ እዛች ጋር ተቀጥሬ ሰርቼ እንዴ ወለሽኛል እኮ የታለ ሳክሪፋይስ የትኛው ታዲያ የእናት ሳክሪፋይስ አሳይኝ እንዲናቸው እናቶቻችን ማሬ ሳክሪፋይስ ብታረጊው ለልጆችሽ ይሄ ነው ከዛ ልትነግሪኝ አድርጌልሻለሁ ምን ያውን እናት ያደረገችብኝ ልጆች ይላል ደግሞም ኖ ላይክ እኮ የምንጠየቅ ከሆነ ለምሳሌ እንደዚህ ሆኜ ሰርቼሽ ብለህ የምትጠየቂ ከሆነ እንዴ አንቺ ልጅሽን አሳድጊያለሁ አሳድገኝ እኮ አትይም አይደል እንዴ አሁን እኮ እሷ ይሄን አድርጌ ተቀጥሬ ሰርቼ አሳብልቼሻለሁ እሺ ላውጣው ስለዚህ ራሴን ላጥፋ ሽዶ ማለት ሲ አይደለም ሃይሚ ጋር እንዲያልሽ አስሬ ታስፈራሪያታለሽ በእናትሽ ታይ ልንገርሽ ሃይሚ በፊትም ይኸውልሽ አሁን እሷ ስለምትወድሽ እንደ ልጅ እንደ እናት ስለምትጠብቅ ካንቺ ለምን አትልክልኝም አንቺ ልጄ እያለሽ እንዴት እኔ ቡና ከሱቅ ተበድሬ እጠጣለሁ ለእህቶችሽ እኮ እናትን ማስቀናት ለእህቶችሽ ለታናናሾችሽ ብር እየላክሽ በራይድ እየሄዱ ፒዛ በርገር እየበሉ ቦሌ እየተዝናኑ አላየው እንግዲህ እናት ብሉልኝ አይደለም የምትለው እኛ የምናውቀው የሁሉም እናት ብሉልኝ ዋናው እናንተ ሰላም መሆናችሁ ነው ብላችሁ ተመርቃችሁ ከቤታችሁ ስትወጡ ነው ሁላችሁም ታውቁታላችሁ እሷ እየራባት ኖ እሱ ሁሉ ድራማ ነው ሀቢባ እሱ ሁሉ ድራማ ነው እንደውም ማለት ነው ሰፋሪት የሆነ ነገር አንዴ ላውራ አንዴ ላውራ ያ ይኸውልሽ ይሄ ሰፋሪት ነገሩ እሷ ነው እናቴ ላውራ አንዴ ላውራ አታስቁሚ እሺ ሰፓሬቱን ነገር ያመጣችሁ እሷ ናት ገባሽ ምን ታረጋሽ መሰለሽ በቃ እዛታችሁ ትልክላችሁ የለ ምናምን የሚለውን ነገር ሰፓሬት አድርጋ የራሷን የሆነ ነገር ጀመረች እዛው ቤት ውስጥ ማለት ነው ገባሽ ያንን ነገር ሲነግሩኝ ኦኬ በቃ እንደ ሰፓሬት ነገር የምታረግ ከሆነ በፊት ለፊታችሁ በቃ እኔም ደግሞ እየተቻለኝን አደርጋለሁ ብዬ ለእነሱም በወርወር አስቤዛ መምላት ጀመር ቤትሽን ማለት ነው ሀቡ እኔ እንደ ሴትነት እኔ የማውቀው ቤትሽን አንቺ እንደምትፈልጊ አድርገሽ ክሬት ታደርጊዋለሽ ትቀርጫዋለሽ ፋሚሊሽንም እንደዛው ልጆች እንግዲህ ተወልደን አሁን እኔ ከየት እንደመጣሁኝ ራሴን እየጠየቅኩ ነው እንግዲህ የምር ግን እናት ኖሮኝ የምር ከሷ ተምሬ ማሳደጋኝ ምናምን ከሆነ እንደውም በችግር እንዳሳደገችኝ በጣም ጥሩ ልጅ ነው መሆን ያለብኝ ገባሽ ግን እዚች ጋር በመጥፎ ነገርም ካሳደግሽኝ እንደዛው ነው ልክ ነን እያልኩሽ ግን አይደለም ልክ አይደለንም ኦቨር ነገር ሀፕን አድርጓል ኦኬ ዋትኤቨር ፕሊዝ ጸሎት አድርግላት ለእናታችን ጥሩ ነገር ውስጥ አይደለችም እንጂ የምር ጭንቅላቷ የምር ቢያስተውል ኑሮ ፍቅርን እየጠየቅን ነው ያላገኘነውን እስካሁን ድረስ ያው አድገናል እንሰብሰብ ግን ከሁሉም የእሷን ኮንፈርት ነው የምንፈልገው ለምን አባታችን እንኳን ብለን ለምን አታርቁም እንኳን ብለን እንኳን አንልቅም ታምጣ ኮንፈርት ማሪ በዚህ በድህነት ኮንፈርት ኖ ኮንፈርቱ ነው እኛ የምንፈልገው ኮንፈርት ለመስጠት አልቻልንም አሁን እናት ስለሆነች የሚለውን ቃል አልፈልግም ከዚህ በኋላ መስማት እናት ስለሆነች አለልሽም ግን አንቺ ካልደገፍሻት ኮንፈርቱ ከየት ይምጣ ራሷን እንድታይልኝ እፈልጋለሁ ራሷን እንድታይልኝ አሁን ራሷን ቀን ስራ ተስራ ሀቡ ራሷን ትይልኝ ለምንድነው የምትበደል ለምንድነው ሁሌ መጥፎ አድርጋ የምታስበን ለምንድነው እኛ ሁሌ አባታችን መረዳ አድርጋ የምታስበን እኛ እናታችን ነው የምንፈልገው ኧረ እባክሽ አሁንም ወጣቶች ብርስ ለማዳን እንድንረዳሽ ጸባይሽን አስተካኪ አሁንም አታክ ያደረገችን ነው ገባሽ አሁንም ራሱ ጸም የሚፈጠረው ወይ ሰክራ ገብታ መታችን ይሉኛል ገባሽ ሰክራ መታችን ትለኛል ወይ ደግሞ ታምኛቸዋለሽ ለምን እህቶች እሺ እሷን ልምላት አሁን ፊት ለፊት እየዋሸች አላምናትም እኔ ከድሮም አላምናትም ድሮም ጀምሮ እንደምትዋሸኝ ነው የማውቀው በጣም ብዙ ነገር ያውቃሉ እንደምትዋሸኝ እንግዲህ አባታችን በውሸት ሂዱና ቁርአን ምቱና መስክሩበት እንዲታሰር የምትል ሰው ናት እኔ ከዚህ በላይ አልችልም ሀቡ እኔ እሷ ነገር አሉሽ እንጂ ከሷ ጆሮ አልሰማሽም እነሱ ሲዋሹ ቢሆን እንደምትዋሸኝ አውቃለሁ እናቴ ናት ሀቡ አንቺ ውጭ ነሽ ያለሽው ብዙ ማታውቂው ነገር አለ እኔ ግን እድሜ ልኬን የኖርኩበት ነው በጣም ነው የምትዋሸው በጣም ለምሳሌ I don't have time for this በጣም ይቅርታ ሀቡ እኔ እየታመንኩኝ ነው ፕሊዝ ሻይምዬ እዚህ ጋር ያለውን 40,000 ህዝብ አክብሪ ነው አሁን እናት ናት በሚለው እናት ስለሆነች ነው በሚለው ማንም እየተረዳኝ አይደለም ነው እናት ስለሆነች ነው በሚለው አይደለም በቃ ከእናት በላይ ምን አለ ማሪ እንዴ ሀቡ ወድ ምን ላይክ እናት ስለሆነች እሺ ከዚህ እዚህ ምድር ላይ ከእናት በላይ ሊያዝነልሽ የሚችል አካል አለ እስኪ ንገሪ አንድ ጥሪልኝ that's the point ያ ማለት እኔ በህይወት የማንም ሰው አዝኖልኝ አያውቅም ማለት ነው እናት ኮነች አዛኛ እንደምታያት ነው እንደምትናገረው ነው እየሰማሽ ነው የምትለውን ቃላት አዎ ለሶችሽ እየሰጣሽ እኔ ጾም ስታሳደኝ የለኝም በርማማ ከዚህ በኋላ ኦኬ እሱ ከሆነ አላደርግላችሁ ድሮ ማርገሽልኝ አታውቂም እኔ አልፈልግም ሀቡ እኔ ከሷ ጋር ከዚህ በኋላ ማውራት አልፈልግም እኔ አፍላፊም አልፈልግም መመላለስም አልፈልግም
خلاص የምትጠይቀውን ነገር ስለማትፈልግ ላይክ የምትፈልገውን አታውቅም። ገባሽ? ኤግዛክትሊ እንዴት ትሆንልሽ አንቺ? ባይ እሺ እናትሽ እንዴት ትሆንልሽ አንቺ ሰላም እንድትሆኚ ከሷ ጋር? ኖ ከሷ ጋር ሰላም አልፈልግም። በቃ እኔ ራሴ ማረቅ ነው። ምን ታስተካክልልሽ? ለምን ኖ ሀቡ እኔ በቃኝ። ይሄ መጨረሻው ነው። አክቹሊ ይሄ መጨረሻው። ከዚህ በኋላ ምንም የሚስተካከልም የሚጀመርም ነገር የለም። አምዳን ምን ብታረግ ነው ልትረጃት የምትችይው? እኔ ነው አልፈልግም። ሀቡ እኔ ተውም የምር በቃኝ። ማለት ምን ታደርግልሽ? ይሄን ታድርግ ከዚህ በኋላ እረዳታለሁ በይ። ይሄን ካደረገች ከዚህ በኋላ ነው የበፊቱ ያልኩሽ ነው። ይሄ ሁሉ ካወራው በኋላ ቀልድ ብቻ አይመስልሽ ሀቡ እኮ አይደለም። ተስተካክል ራሷን ብለሽ I hate everything right now. አሁን ላይ እንደውም ሁሉም ነገር ነው ያስጠላኝ። እዚህም የወጣሁት ልክ እንዳልኩሽ ሌላውን ዲፌንድ ለማድረግ ነው። እሷንም መጥፎ ነገር ማውራት ፈልጌ አይደለም፣ ግን መልስ እየሰጠኋት ነበር። ራሴን ግን እንደኔ ቦታ ላይ ያገኛለሁ ብዬ አስቤ አላውቅም ነበር ከዚህ ሁሉ ጊዜ በኋላ። ሰው አምዳን ልጅ የላትም፣ ሃይማኖት የምትባል ልጅ የላትም። ቀብራታለች። አታውቀኝም፣ አላውቃትም። ጀስት እንደዛ ህይወት አይቀጥል። ከዚህ በኋላ የተሻለ ነገር ሶሻል ሚዲያ የሚሰጥሽ ከሆነ ሶሻል ሚዲያ እነሱ ይርዱሽ። እዚህ ጋር አለች እናት ናት ምናምን የምትሉ ግቡና እርዷት። ኦኬ ያው ከፈጣሪ ታገኙታላችሁ። ግን አምዳን በቃ አምዳን። አሁንም ሰው ሲረዳኝ እኮ ነው የኖርኩት የኔ ውድ። አሁንም እኮ ሰው ነው የሚረዳኝ የኔ እናትዬ። ቆይ አንዴ እኔ ላናግራት። ሀቢባ በአላ እኔ ሰላሙን የፈለኩት እሷ አየሽ፣ አሁንም ብር ነው የምታወራው። እኔ እኮ ሰው እየረዳኝ ነው። ሰላም እንድትሆኑ ምን ታድርግልሽ? ሀቢባ በአላ ተያት። እቺ ልጅ ሰላም አልፈልግም፣ እኔ ሰላም አልፈልግም። ምክንያቱም ሰላሙን እንደማላገኘው ስለማውቅ ነው። ሃይሚዬ እኔ እናት አዳምጪኝማ፣ በእናትሽ እኔ ታላቅሽ ነኝ። እኔ በ6 ዓመት እበልጥሻለሁ። አዳምጪኝ እኔ ውድ። እኛንም አክብሪን። እዚህ ጋር ያለውን 41,000 ምናምን ህዝብ አክብሪ እና ስሚንና ከእናትሽ ጋር ታረቂ። አንቺ ለእናትሽ በልጅነቷ በ16 ዓመቷ የወለደችሽ ልጇ ነሽ። እንደ እህትም እንደ ልጅም እንደ ጓደኛም አብራችሁ በድህነት ብዙ ነገር አሳልፋችኋል። እንደ ነገርሽን ታናናሾችሽን ታግዣት ነበር በአስተዳደግ እናትሽ እየለፋች ስታሳድግ አይደል? ያ ሁሉ ነገር አለፈ። በቃ አጥፍታለች። እሺ እሷ አጥፍታለች ይባልና ይቅር በያትና ሰላም ሁኑና ለመሰልሽ ሁሉ ነገር ያልፋል። ነገ እኮ ልንሞት አቡ ብር ኃላፊ ነው። እሺ ብር ኃላፊ ነው። መሞትም አለ። ዛሬ ልሞት እችላለሁ፣ ነገ ልሞት እችላለሁ። እሷም እንደዛው ለሚያልፍ ቀን ቁጭ ብለሽ እንደዚህ የልጆችሽን ስጋ መብላት በቁም ይሄን ከማይ በሞት ይሻለኛል። አይገርምሽም? ፋክ ደማኒ እኔ ምንም ገንዘብ ከዚህ በኋላ አይታየኝም። ታውቀዋለች። እሷም ለራሴ አልዘንጥበትም። የቤተሰቤን ጎደሎ ነው የምሞላበት በዛት የበላ ነው። አንድ ቀን የቀመሹ የሚያንገበግባት ከሆነ እናት አይደለችም እሷ። we don't know her خلاص እንዴ እኛ የስንቱ ፊት ገርፎ ነው ዛሬ እዚህ የደረስነው። እናታችን አላረገችልንም ብለን ቀን አንድ ቀን ስሟን አስተናናቅም እንዴ። እሷም ብዙ ሰው ፊት ገርፏታል። ኖ በቃ እኮ አትሊስት ተረጂያ አትሊስት ኦኬ ተረጂን የሆነ ነገር ተቆጣሽ ምናምን ነገር ተናደሽ እናታችሁን ይቀርባል። ያ ግን አትሊስት የሆነ ነገር ከተፈጠረ ተናደሽ ነው ኦኬ ተናደሽ ነው እንዴ ውስጣችን ያለውን እሳት ማንም ሰው አያውቀውም። እንደ እናት ቁጭ ነው እንዴት እንደምትለበልብሽ እናትነቷን እስክንረሳው ድረስ እኔ ድምጿን ስሰማው ትሩማ አለብኝ። አይከናት ከምን የተነሳ ነው ንገሪኝ። ከየት መጣ ጥላቸው? መቼም አልፈጠርኩትም ራሴ። ድምጿን ስሰማ ተማማለው ከየት እንደመጣ ልንገርሽ። በልጅነታችሁ ስለምትቆጣችሁ ስለምትገርፋችሁ ድምጿን ስሰማ ታመማለሁ። ሀቡ ታመማለሁ። I'm forcing myself ሁላችንም ያደግንበት ነው። ተገርፈን ተቆጥተን ያደግነው እና እኛ ያን ከዛ ነገር ራሳችንን አድነናል። ራሳችንን አክመን አድነን ዛሬ ላይ ለእናቶቻችን ፍቅር ኖሮን እያደግን ነው። ሁላችንም አንድ አይነት አስተዳደግ ነው ያደግነው። አንድ አይነት እድሜ ላይ ነው ያለ ነው። እንዴ ድምጿን ስሰማ እታመማለሁ። ልክ የሆነ ትሩማ ነው የሚሆንብሽ። ድሮ ያደረገችሽ ነው ትዝ የሚልሽ። ይሄ ወርባን በተለይ ስሰማው ታመምኩኝ። ታውቂያለሽ ሶሻል ሚዲያ ላይ the same thing በልጅነታችን እንደዛ ነው የምታወራው። አሁንም እንደዛ ነው የምታወራው። ይጥቀምሽ። we wish you good luck ሂጂበት፣ ቀጥይበት፣ ፖስትችን whatever it is ኦኬ። በቃ ፈጣሪ መልስ ይሰጠናል። ከዚህ በኋላ ከማንም ምንም አንፈልግም። እኛም የማንንም ኮሜንት አንፈልግም። የኔ ማር ልንገርሽ እናቴ፣ እሷ አልፖስተቻችሁም። እሷ የቀረበችው ሚዲያ ላይ ስለ ልጆቿ ክፉ ነገር አላወራችም። እንደማታከብሯት እንደምትሰድቧት ተናገረች። ለዛ ደግሞ ማስረጃ አላት። እናንተ ማምናችኋል። ከዛ ውጭ ምንም አይነት ነገር አላወራችም። እና ቤቱን አባትሽ እንደወሰደባት እናንተ ከአባታችሁ ጎን እንደቆማችሁ በቃ መገፋቷን ብቻ ነው የኢትዮጵያ ሕዝብ ይፍረደኝ ብላ ሚዲያ አንዳችን ካልሞትን ነው አውቃለሁ። የሰፈር ሰውን ያደረገው አንዳችን ካልሞትን ለምን ትወቀሳለች? የሰፈር ሰው እኛ አሁን ቤተሰብ ውስጥ እንዳለ ታውቂያለሽ። አሁን እኛ ራሱ ስናወራ እንዴት አድርጋ ነው የምትረጋገው እናታችን? ሰላም እኮ አትፈልግም። በቃ አንዳችን ካልሞትን እዚህ ቤት የሆነ ሰው ካልሞተ በቃ እነሷ ወደ ራሷ የምትመለሱላ አይመስልንም። አሁንም ቢሆን ሞትን የሚያመጣው ፈጣሪ ነው፣ እኛ ስለፈለግነው አይደለም። ኦኬ ግን አሁን ዛሬ አየሽ ሰው ነገ ይሞታል።
ብር አይደለም። ዛሬ ፈለግሽውን ብር ልክልሻለሁ፣ በፊት ለፊታቸው ልስጥሽ። ምን ያክል ነው የምትፈልጊው እናቴ? ብር ግን አይደለም። ገባሽ? አንቺ ስለ እናትነት ነው እያወራሽ ያለሽው፣ ስለ እናትና ስለ ልጅ ነው እያወራሽ ያለሽው፣ ስለ እናትና ስለ ልጅ ነው እያወራሽ ያለሽው። ግን ያንቺ ኃላፊነት የተሸክሜ ነው ያለሁት። አሁንም ቢሆን የራሴን ህይወት እየኖርኩ አይደለም። ተሰምቶሻል ልጄ? ጎበዝ አልሽኝ፣ እደጊ፣ ፈጣሪ ስትሽ አልሽኝ፣ አልሰጥሽኝም ብለሽ እየጣላሽኝ ነው። ለዞም በሰው አላቅሽም፣ አታውቂኝም። ካላስ አላቅሽም፣ አታውቂኝም። ቴንክ ዩ አልወቅ እንዳንቺ አይነት ልጅ ነኝ። አልወቅ በቃ ሀሙ እኔ ልወጣ ነው። እሺ እናቴ ቁጥር እዚሁ ታርቃችሁ ፈታችሁ። ኖ ይሄ ቀላል ነገር አይደለም። ኖ ሀቢባ ተያት። ግሩፕ አደራጅታ እኮ እሷ እኔን ለማጥፋት የተነሳች ሰው ነች። እኔ እወጣለሁ። በኢንቦክስ ቁጥርሽን ኢንቦክስ አስቀምጪልኝ፣ በውስጥ እናወራለን። እህቶችሽንም በዋትሳፕ አወራቸዋለሁ። እናወራለን። መታረቅ አለባችሁ። ሁሉም ነገር አላፊ ጠፊ ነው። በእናትሽ አይ ነው በቃ ያለፈው ሁሉ አልፏል። በቃ ወደፊት እንራመድ። ያለፈውን ነገር ድነን ካለፈው ቁስል ወደፊት ቁስላችንን አክመን ድነን ወደፊት መራመድና መራመድ ብቻ ነው ያለን አማራጭ። ለምንም የለንም። ሰላም ይሻላል። እሺ እናቴ ደህና ደሪ ባይ። እሺ እናቴ ደህና ደሪ። አይዞሽ። እኔ ብትፈቱት ደስ ይለኝ ነበረ፣ ግን እንዲህ በቀላሉ የሚፈታ ነገር ስላልሆነ ሀይሚ ፎሎ ተደራርገናል። ቁጥሯን ታስቀምጥልኝ እና በውስጥ ልጆችሽን አውርቻቸው ልናስታርቃችሁ እንሞክራለን። እሷ በርዛቸዋለች እኮ ኦልሬዲ። ይኸውልሽ የምታደርግላቸው ነገር ስላለ እኛ ሀይሚ የምትለንን ነው የምንሰማው፣ አንቺን አንሰማም። እናታችን እሷ ናት። ነግሬሻለሁ እንደምታረግላቸው። እኔም ነግሬሻለሁ። አልተሳሳቱም፣ ታረጋለች። ግን እኔ የምላቸውን ነገር ሳይሆን እሷ የምትላቸው፣ በተለይ በአባቷ ጉዳይ ላይ ቤቴናውን ያስነጠቀችኝ እሷ ናት። እውነቴን ነው የምነግርሽ። አንሄድም አሉ ይግባኝ ሰሚ ስንሄድ ልጆቹ አሉ። አሁን ለምን አይመጡም ታዲያ? አንሄድም ምክንያቱም ሀይሚ አትግቡ ብላናለች። አባቷንም ቀጥ አድርጋ የምትረዳው 20 ዓመት ውለታ አለበት የምትንከባከበው አባቷን ነው። አየሽ፣ የትም ዞሮ ሲመጣ የትም ሲሄድ የት ነበርክ ጥልህን የት ሄድክ እንኳን ብላ ጥያቄ አላነሳችው። ዛሬ እሷ ጠርታ የምታመጣቸውን ጎረምሶች ምን እንዳለች ሰምተሻታል። የእንትን ዘመዶቻችን እንደዚህ ዘመዶቻችን። እሷ ግን ይሄን አሁን ይሄን ስላለች እሷ ከጥፋተኝነት አትወጣም። ህሊና ነው የሚከፍለን። ስለዚህ እኔ አሁንም ነገ ልጆች አይጠቅማችሁም። እኔ ላልፍ እችላለሁ። ኖሬያለሁ እኮ ሰው እኮ ወደ ጉድጓድ ነው እንጂ እኮ ወደ ልጅነት ወደኋላ አይመለስም አይደል? ግን እነሱ የሚገጥማቸው ብዙ ነገር አለ። ነገ ወይ እናቴ የሚሉበት ቅርብ ቀን ነው። ወላሂ እውነቴን ነው። ነገ ሲያገቡ ብትሞቺ ብላኛለች ሀቢባ። እኔ እኮ እናት ስለሆንኩ እኮ ሆዴ ስፍስፍ ብሎ ነው ያናገርኳት። በሞትሽ ሀቢባ ይኸው ልሳኔን ይዝጋው ሃይማኖት 3-4 በሞትሽ። ይሄ እንደው ሳወራ ራሱ እኔ ቢገቡልኝ አሁን እነ ጽጌረዳ ሁሉ ለምን ትሞታለች? ለእናንተ ኑራ ለምን ትሞታለች? በጣም አልቅሳለች ጓደኛዬ። በሞትሽ ስለኛለች። ሁሌ ሞቴን ነው የምትመኘው። እንግዲህ ነፍሴን በእጅ አላጠፋው። እንግዲህ ፈጣሪ ቀኑ ደርሶ ካልወሰደኝ ልጄ ለሞት ነው የምትመኝልኝ ሃይማኖት። ሞቴን ባትመኝ ኖሮ ውጥ ብዬ እያየኋት በገዛ ቤቴ ትዳር በያዝኩበት ቤት ዳቦ ሲድ ሁሉን ነገር ይዘው ሄደው በፊቴ ላይ በሳህን እኮ እንደ ውጪ ሰው እንቺ ከበላሽ እምቢ ጓደኞቻቸውን ይሰበስባሉ። ሀቢባ በበዓል ቀን እንኳን አደረሰች ሲሉ ግቡ ዳቦ ብሉ እኮ አይደለም ሰው አልጠራም እኮ በቁጥጥሯ ስር በቃ የሆነ እኔ ምንም እንደማያገባኝ ከዛ ቤት እንደገና ተሳክራለች። የሚሳክር ሰው ነው እንደ አመራር የሚሆነው የሚያስተዳድረው። ከሰካራም ከሜዳ ላይ ከመጠጥ ቤት አምጥቶኝ ነው ወረዳው ተስራ ማዚ በጣም ለሴቱ ምሳሌ ትሆናለች። ለሌሎም ሴት ብዙ መከራ ችግር ያሳለፈች ናት። ለሰው ታዝናለች፣ ፍትሃዊ ናት፣ ታስተውላለች ብሎ እኮ ወረዳው ላይ ሴት ማህበር ሰብሳቢ አድርጎ ሴቷን እንድመራ ሲያስቀምጠኝ እሷ እንደምትል አይነት ሰው ሆኜ ነው እኔ። አንድ ሰው ወጥቶ እንኳን እጁን አውጥቶ ታይ ማዛቶንም እኮ ያለኝ ሰው የለም። ዛሬ ግን እሷ ስም ደፍድፋ ይሄን ስላለች ከተጠያቂነት አታልፍም። አሁንም ይከፍላታል፣ አላህ ይከፍላታል። በቃ ሁሉም ነገር ያየው አላህ ነው፣ እሱ ይክፈላት። አይ ክፈላት። አይ አለማወቅ ነው፣ ልጅነት ነው። ይክፈላት፣ ወላሂ ይክፈላት። ሀቢባ ይክፈላት፣ ወላሂ ይክፈላት። ለመሰች ጨመረችብኝ። አየሽ ሰሞኑን እኔ ሆዴ ቆስሏል። የራሱ ልጆች እናናግራቸውና አራቱንም ዋትሳፕ ክሬት አድርጌ በዋትሳፕ